በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለዳግማይ ትንሣኤ በዓል በሰላም አደረሳችሁ። ውድ ወንድሞችና እህቶች፣ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከሙታን ተነስቶ ለኛ የዘላለም ተስፋን ሰጥቶናል። ዛሬ ስለ ዳግማይ ትንሣኤ ሙሉ በሙሉ እንነጋገራለን። ይህ በዓል ምንድነው? ለምን ዳግማይ ተባለ? ከትንሣኤ እስከ ዳግም ትንሣኤ ያሉት ቀናት ምን ማለት ናቸው? ዛሬስ ለኛ ምን ትምህርት አለው የሚለውን እንነጋገራለን። ይህንን ቪዲዮ ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ ይጀምሩ። የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሁን። ዳግማይ ትንሣኤ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ በስምንተኛው ቀን ማለትም በሁለተኛው እሁድ ለደቀ መዛሙርቱ ሁሉ ዳግም መገለጡ የሚታሰብበት ዕለት ነው። በመጀመሪያው ትንሣኤ የፋሲካ እሁድ ጌታ ለመግደላዊት ማርያምና ለሌሎች ሴቶች ተገለጠ። ግን ሐዋርያው ቶማስ ዲዲሞስ የሚባለው ከደቀ መዛሙርቱ ጋር አልነበረም። ከአንድ ሳምንት በኋላ በዳግማይ ትንሣኤ ቀን ደቀ መዛሙርቱን ሁሉ በተዘጋ ቤት ውስጥ ተሰብስበው ነበር። አይሁድን ፈርተው በሩን ቆልፈው ሳሉ በዚያን ጊዜ ጌታችንና መድኃኒታችን ኢየሱስ ክርስቶስ በተዘጋው በር ገብቶ በመካከላቸው ቆመና እንዲህ አላቸው፣ ሰላም ለእናንተ ይሁን። ይህም በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ተጽፎ እናገኘዋለን። ይህ ሁለተኛ መገለጥ ስለነበር ዳግም ትንሣኤ ተብሎ ተጠርቷል። ጌታ ሁለት ጊዜ አልተነሳም። ትንሣኤውን ለሁሉም ደቀ መዛሙርቱ በድጋሚ አሳይቷል። ይህ በቤተ ክርስቲያናችን በተለይ ለቶማስ እምነት መገለጫ ተደርጎ ይከበራል። የጌታችንና የመድኃኒታችንን የኢየሱስ ክርስቶስ ትንሣኤ ሐዋርያው ቶማስ ስለተጠራጠረ ጌታችን ቶማስ በተገኘበት ዝግ ቤት ተገልጦ ለቶማስ ና ወደኔ የተቸነከረውን እጄንና ጎኔን ዳስስ ብሎታል። ቶማስም የተቸነከረውን እጁን አይቶ የተወጋውን ጎኑን በእጁ ዳሶ የጌታችንን ትንሣኤ አምኗል። ሀገረ ስብከቱም በህንድ ስለነበር ተጋድሎም የተፈጸመው እንዲሁም ሰማዕትነትን የተቀበለው በህንድ ነው። ይቺ የጌታችንን ጎን የነካች ወይም የዳሰሰች እጅ ሳትበሰብስ ከታቦት ጋር በመንበሩ ላይ ተቀምጣለች። እስካሁን ድረስ የህንድ ሊቀ ጳጳስ ሲሾም በዛች እጅ ተመርጦና ተባርኮ እንደሚሾም አንዳንድ ሊቃውንት ይናገራሉ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰንበትን ሊያጸናልን የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትን እረፉባት ብሎ ያዘዘን ሰንበት ቀዳሜ ናት። በሐዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከል የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት ዳግማይ ትንሣኤ መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በህብረት ሆነው መንፈሳዊ ሥራዎች የሚሰሩባት ቀን ዕለት እሁድ ነበረች። ቤተክርስቲያናችን ለቅዳሜ ቀዳሚት ሰንበት፣ ለእሁድ ደግሞ ሰንበተ ክርስቲያን ቅድስት እያለች ለሁለቱም ቀናት እኩል ታከብራቸዋለች። ጌታችንም ይቺ ቀን እረፍትነቷን ለማጽናት ሁለተኛ የተገለጠባት ቀን ናት። እረፍት ስንልም ስራችንን ትተን ቁጭ ብለን ወይም ተኝተን የምናሳልፈው ማለት አይደለም። እንደውም ከማንም ቀን በላይ አብዝተን መንፈሳዊ ሥራዎች የምንሰራባቸው ቀናት ናቸው እንጂ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል። በዝግ ቤት መግባቱ ደግሞ መለኮት እንዳልተለየውና ሥጋ ብቻ እንዳልሆነ ለማስረዳት ነው። ብፁዓን እለንዘ ኢይሬኡ ያአምኑ፣ ሳያዩ የሚያምኑ ብፁዓን ናቸው። የዮሐንስ ወንጌል ምዕራፍ 20 ከቁጥር 29። አንድም
ዳግም ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም። ዳግም የተባለው የትንሣኤው ሥርዓትና ቃለ እግዚአብሔር በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11 ደቀ መዛሙርት እንበለ ቶማስ ቢገልጥላቸው አምነው ለቶማስ ቢነግሩት የተቸነከሩ እጆቹንና እግሮቹን ካላየው ጣቴን በተወጋ ጎኑ ካላስገባው አላምንም ብሎ ነበርና በሳምንቱ ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጠላቸው። ይህም በዮሐንስ ወንጌል ምዕራፍ 20 ከቁጥር 26 እስከ ፍጻሜ ምዕራፍ ድረስ ተጽፎ እናገኘዋለን። ቤተክርስቲያን ይህንን መገለጥ ዳግም ትንሣኤ ትለዋለች። ሌላም ፈጸምነ ይባላል። ይህ ስያሜ ደግሞ የፋሲካን በዓል አከበርን፣ ሥርዓቱን ዛሬ ፈጸምን ለማለት ነው። እንዲሁም አግብኦተ ግብር ይባላል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሰረት ጌታ አባ ወአቡየ ግብረ ዘወሀብከኒ ፈጸምኩ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩበት ነው። ቶማስ ለምን ተጠራጠረ? መጠራጠሩ ስለ ሁለት ነገር ነው። አንደኛ ሰዱቃዊ ስለነበረ ሰዱቃውያን ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ ተጠራጥሯል። ሁለተኛ ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ለማየት ሳላይ አላምንም አለ። ጌታ የተገለጠላቸው ደጆች ተዘግተው ሳሉ ነበር። ይህም በዮሐንስ ወንጌል ምዕራፍ 20 ከቁጥር 26 ተጽፎ እናገኘዋለን። በተዘጋው ቤት እንዴት ገባ ቢሉ ኤልሻዳይ ስለሆነ ሳራ ማህፀኗ ተዘግቶ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነው። ሐና፣ ኤልሳቤጥ፣ ሌሎችም እንዲሁ እስመ አልቦ ነገር ዘይሳኖ ለእግዚአብሔር እንዲል ረቂቅ መለኮት ስጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕመም ተይዘው የመዳን ደጃቸው ተዘግቶ ሳለ ጌታ የመጣው ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ ኢየሱስ መጥቶ የለ? እስራኤላውያን የግብጽ ባርነት ቢያይልባቸው የነጻነት ደጃቸው ቢዘጋባቸው ጌታ መጥቶ አድኗቸው የለ? ሲወጡስ ከፊት ቀይ ባህር፣ ከኋላ ፈርዖን፣ ከቀኝና ግራ ገደልና ዳገት ቢገጥማቸውም አምላክ ደርሶላቸው የለ? ይህም በዘጸአት ምዕራፍ 14 ከቁጥር 1 ተጽፎ እናገኘዋለን። ለሶስና ከውግረት አድኗትስ የለ? ለአይሁድ ወይም ለዕብራውያን ሐማ ያሳወጀውን የሞት ፍርድስ ቀይሮላቸው የለ? ለሶስቱ ሕፃናት ከእሳት አውጥቷቸው የለ? እንዲሁም አልዓዛርን ከሞት እንዳስነሳው በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 እስከ 48 እናገኘዋለን። ስለዚህ ሁሉን ቻዩ ጌታ ምን ደጅ ቢዘጋ መክፈት ይችላልና እንመነው፣ እርሱን አምኖ ተስፋ የሚያደርግ አያፍርም ተብሎ ተጽፏልና። ከዕለተ ትንሣኤ እስከ ዳግም ትንሣኤ ባሉት ዕለታት በቅድስት ቤተክርስቲያናችን የሚፈጸመው መንፈሳዊና ሐዋርያዊ አገልግሎት ልክ እንደ መጀመሪያው የትንሣኤ ሥርዓት ሆኖ ይከናወናል። ከትንሣኤ እሁድ ጀምሮ እስከ ሳምንቱ እሁድ ድረስ የሚገኙት ዕለታትም ሰሙነ ፋሲካ ወይም ትንሣኤ እየተባሉ ይጠራሉ። የየራሳቸው ምስጢራዊ ስያሜም አላቸው። ሰኞ የትንሣኤው ማግስት ዕለተ ሰኞ ጸአተ ሲኦል ወይም ማዕዶት ይባላል። ይህችውም ጌታችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ናት። ዕለተ ማክሰኞ ይህች ዕለት ደግሞ ለሐዋርያው ቶማስ መታሰቢያ ትሆን ዘንድ ቶማስ ተብላ ትጠራለች። የትንሣኤው ዕለት እሁድ ማታ ጌታችን በዝግ ቤት ገብቶ ለሐዋርያት ሲገለጥ ቶማስ ከነሱ ጋር አልነበረም። በመጣ ጊዜ ሌሎቹ ሐዋርያት ትንሣኤውን ቢነግሩት ሳላይ አላምንም ብሎ ነበር። በሳምንቱ እርሱ በተገኘበት ጌታችን በድጋሚ ለሐዋርያት ተገለጠ። ስለዚህም ይህች ዕለት በሐዋርያው ቶማስ ስም ተሰይማለች። ረቡዕ ደግሞ ጌታችን ከሞተና ከተቀበረ ከ4 ቀናት በኋላ ከመቃብር ጠርቶ ላስነሳው ለአልዓዛር መታሰቢያ ናት። በክርስቶስ ስልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ በጌታችን ስላመኑ ዕለቲቱ አልዓዛር ተብላ ትታሰባለች። ሐሙስ ደግሞ ከ5 ቀን ተኩል በኋላ
5500 ዓመት ሲፈጸም ከልጅ ልጅህ ተወልጄ አድንሃለሁ ተብሎ ቃል የተገባለት የአዳም ተስፋው ተፈጽሞ ከነ ልጅ ልጆቹ ወደ ቅድመ ክብሩ ለመግባት መታሰቢያ ሆና የአዳም ሐሙስ ወይም አዳም ተብላ ትከበራለች። የትንሣኤ እሁድ ስድስተኛዋ አርብ ደግሞ በክርስቶስ ደም ለተመሰረተችው ቅድስት ቤተክርስቲያን መታሰቢያ ትሆን ዘንድ ቤተክርስቲያን ተብላ ትጠራለች። ቀዳሚት ሰንበት ደግሞ በሰሙነ ፋሲካው ያለችው ቀዳሚት ከአንዳንዱ በቀር ገበያ እንኳን ስለማይገበያይባት የቁራ ገበያ፣ የገበያ ጥፊያ ተብላ ትጠራለች። በቤተክርስቲያን ደግሞ ጌታችን በዘመነ ሥጋዊው በገንዘባቸው በጉልበታቸው ላገለገሉት በስቅለቱ ጊዜ እስከ ቀራንዮ ድረስ ለተከተሉት በትንሣኤው ዕለት በሌሊት ወደ መቃብሩ ሽቱና አበባ ይዘው ለገሰገሱት በትንሣኤውም ጌታችንን ከሁሉ ቀድመው ለማየት የበቁት ሴቶች መታሰቢያ ትሆን ዘንድ ቅዱሳት አንስት ተብላ ትጠራለች። በዋናው ትንሣኤ ሳምንት የምትመጣው ዕለተ እሁድ ደግሞ ዳግማይ ትንሣኤ ተብላ ትዘከራለች። ይህንንም ቀደም ብለን ያየነውን ዝርዝር ይወክልልናል። የዳግማይ ትንሣኤ ዋናው ትኩረት በሐዋርያው ቅዱስ ቶማስ ላይ ነው። ቶማስ በመጀመሪያው ትንሣኤ ቀን ስላልነበረ ጓደኞቹ ጌታን አይተናል ሲሉት እንዲህ አለ፣ የችንካሩን ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላስገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። ከ8 ቀን በኋላም ጌታ ዳግም ተገለጠ። ቶማስ በተገኘበት ጊዜ እንዲህ አለው፣ ቶማስ ጣትህን እዚህ አግባ፣ እጆቼን ተመልከት፣ እጅህን ዘርጋ፣ በጎኔ አግባ፣ አትጠራጠር፣ እመን አለው። ቶማስ ወዲያውኑ ተነስቶ እንዲህ አለ፣ ጌታዬ አምላኬም ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ይህ ቃል ለኛ ዛሬ በጣም ጠቃሚ ነው። እኛ ጌታን በዓይን አናይም፣ ግን በቃሉ በቤተ ክርስቲያንና በመንፈስ ቅዱስ እናምነዋለን። ዳግማይ ትንሣኤ ለኛ የሚያስተምረን ትምህርቶች እግዚአብሔር ብዙ ጥያቄዎቻችንን ይቀበላል። ቶማስ ተጠራጥሮ ነበር፣ ጌታ ግን ተቀበለው እና እምነቱንም አጠናከረው። እምነት ማየት ብቻ ሳይሆን ማመንም ነው። ሳያዩ የሚያምኑ ብፁዓን ናቸው። ሰላም ከጌታ ጋር ነው። በፍርሃት ውስጥ የነበሩት ደቀ መዛሙርት ሰላም ለእናንተ ይሁን ብሎ አረጋጋቸው። በእኛ ሕይወትም ሰላም ከእርሱ ጋር ነው። ጌታ በጊዜው ይገለጣል። በተዘጋ በር ውስጥ ሆኖ ገባ። በእኛ ሕይወት ውስጥም በፈለገ ጊዜ ይገለጣል። በዚህ በዓል ወቅት እንደ ቶማስ ጥያቄዎቻችንን በጸሎት እናቅርብ። ውድ ወንድሞችና እህቶች እንኳን ለዳግማይ ትንሣኤ በዓል አደረሳችሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በዓል እንዲባርከን፣ እምነታችንን እንዲያጠናክርና ሰላም እንዲሰጠን እንጸልይ። ጥያቄዎች ካሏችሁ በኮሜንት ይጻፉልን። ቻናላችንንም ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። ሰላም ለእናንተ ይሁን። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሜን።